ይቀጥላል። ሴቲቱ ታላቅ ምልክት በሰማይ ሴቲቱ ጨረቃና ፀሐይን በእግሯ ስር ያደረገች በራሷ ላይ 12 ከዋክብት አክሊል ያኖረች ዘንዶ የወለደችውን ወንድ ልጇን ሊነጥቅ ወደ እርሷ የተጠጋት መሲሁን ሊነጥቃት ነገር ግን አልተሳካለትም። ምክንያቱም መሲሁ ወደ አባቱ ዙፋን ተነጥቋልና። ዘንዶ ግን የቀረውን ዘሯን ሊያጠቃ ሄዳ አይደለ? ራእይ 12:17 ላይ እንደሚጠቅሰው ልክ ነህ ብሎ ሲመልስለት ሳምሻሙን ቀጥሎ እነዚህ ከዘሯ የቀሩ የተባሉት እነማን ናቸው? መጽሐፉ ላይ ምን ይላል? የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስም ምስክር ያላቸውን ይላል። ስለዚህ ከዘሯ የቀሩት የተባሉት አማኞች ናቸው፣ ክርስቲያኖች ናቸው። ቤተክርስቲያን ናት። የሴቲቱ ዘር የተባለው ክርስቶስ ነው። በእርሱ የሚያምኑት ደግሞ የተቀሩት የሷ ዘሮች ተብለዋል። ስለዚህ የሴቲቱ ዘር ማን እንደሆነ አወቅን ማለት ነው። እሺ ቅዱስ ዮሐንስ ይህንን እስከየት ነው ያገኘው? ሴቲቱ በሰማይ ታላቅ ምልክት ፀሐይ የተጎናጸፈች ጨረቃን የተጫማች ባለ 12 ከዋክብት ዘውድ የደፋች ዘንዶ ልጇን ሊነጥቃት ሊያጠቃት የመጣ ይሄ ዘንዶ ማን ነው ይላል ራእይ 12:9 ላይ ይኸውም የቀደመው እባብ ነው ይለዋል። የጥንቱ እባብ ዲያብሎስ ሰይጣን ነው አይደለ? በጣም ጥሩ። አሁን ወደ ዘፍጥረት ምዕራፍ 3 ከ14 እስከ 16 ወዳለው ሂድልኝ። ቅዱስ ዮሐንስ ከዘፍጥረት ምዕራፍ 3 ከ14 እስከ 16 ካለው ክፍል ላይ የተወሰደ ምልከታ ነው እየሰጠህ ያለው። ይህን ጊዜ ፕሮቴስታንቱ ማንበብ ቀጠለ። እግዚአብሔር አምላክም እባቡን እንዲህ አለው በማለት ሲጀምር ሳምሻሙን ጣልቃ ገባና እግዚአብሔር ማንን የተናገረው? እባቡን። የዮሐንስ ራእይ ምዕራፍ 12:9 ላይ ሴቲቱን የወለደችውን ወንድ ልጅ ሊወስድባት ያሳደዳትን ያንን ዘንዶ ማን ብሎ ይጠራዋል? የቀደመው እባብ። ያ የቀደመ እባብ ደግሞ ማን ተብሏል? ዲያብሎስ ሰይጣን። ስለዚህ እዚህ ያነበብን ያለነው ያ እባብ ማን ነው? ጠያቂው ሰይጣን ብሎ ይመልሳል። ሳምሻሙንም በጣም ጥሩ፣ አሁን ማንበብህን ቀጥል። ቅዱስ ዮሐንስ ከየትኛው መጽሐፍ ላይ ወስዶ እየጠቀሰ እንደሆነ ትመለከታለህ። ፕሮቴስታንቱን ማንበቡን ቀጠለ። እግዚአብሔር አምላክም እባቡን አለው ይህን ስላደረግህ ከእንስሳት ከምድር አራዊትም ሁሉ ተለይተ አንተ የተረገምህ ትሆናለህ፣ በሆድህም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ። ባንተና በሴቲቱ መካከል በዘርህና በዘሯም መካከል ጠላትነትን አደርጋለሁ ከማለቱ ሳምሻሙን ጣልቃ ገባና ይሄን ነገር የሆነ ቦታ የምታውቀው አልመሰለህም? ባንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። ራእይ 12 ላይ ደግሞ ያ የቀደመው እባብ ሴቲቱን ያሳዳት የነበረው ዘሯን ሊወስድባት ነበር። ስለዚህ የዮሐንስ ራእይ ምዕራፍ 12 እያመለከተን ያለው ወዴት ነው? ወደ ዘፍጥረት ምዕራፍ 3። ስለዚህ ቅዱስ ዮሐንስ ዘፍጥረት 3 ላይ ያለው ነገር እየተነተነ እየበተነና እየተፈጸመ እንደሆነ እየነገረን ነው በአይናችን ፊት። ዘፍጥረት 3 ላይ ያለችው ሴት ማን እንደሆነች ይነግርሃል። ለጊዜው ሔዋን ብትሆንም ለወደፊቱ ግን ሌላ ሴት ናት። ያቺ ሴት የተባለችው ሴቲቱ ሔዋን ናት። ነገር ግን ሔዋን ምሳሌ ሆና የተገለጠችላት ሌላ ሴት አለች። ዳግሚት ተብላ የምትገለጥ